ረዘም ላለ ሰዓት የሚቆዩ ከሆነ ሌቱ ሊነጋ አሊያም ከዚህ የከበደ ፈታኝ ነገር ሊያጋጥም ስለሚችል ሳሙኤል በሆዱ እየተሳበ ተጠጋቸው። አሁን የሚባባሉትን መስማት ከሚችልበት ርቀት ላይ ነው ያለው። መጀመሪያ የተሰማው የዚያ ያጫሹን ድምጽ ነበር። ስማ፣ እኔ እንደዚያ በመሰለ ዘግናኝ ተግባር መደሰት አልችልም። በዚያም ላይ 4 የደረሱ እህቶች አሉኝ። በዛሬው ዕለት አልጋነሽ በምትባለው ምስኪን ኢትዮጵያዊት ሴት ላይ የተፈጸመው አረመኔ ግፍ ማየት አይደለም መስማት ያስቀጥጣል። እንደዚያ እርጉዝ ነኝ ብላ እያለቀሰች ስትማጠናቸው ከሰው ያልተፈጠሩ ይመስል እየተፈራረቁ በአካላውና በሰብአዊ ክብሯ ላይ ሲጫወቱባት እንዴት ልደሰት? በሁለቱም በጎ ፍቃድ የሚፈጸም የሴክስ ፊልም እኮ አይደለም ያየሁት። ያ ሲቃ ከኃይለኛ ስሜትና እርካታ የመነጨ ሲሆን ስለሚችል ምናልባት ያስደስተኝ ይሆናል። የዛሽ ምስኪን ሴት ግን ስቃይ ነው፣ እሪታ ነው፣ ዋይታ ነው። በሞራሌና በስጋዬ እየተጫወታችሁብኝ ነውና እግዚአብሔር ራሱ የእጃችሁን ይሰጣችኋል ለማለት የሚወጣ የሰቆቃ ጸሎት። ስለዚህ እንዴት ነው መደሰት ያለብኝ እኔ ነበረብኝ? እስቲ ንገረኝ። አጫሹ ሲጋራውን በንዴት ወርውሮ ልምጥጥ አድርጎ ሲሰባት እንደቆየ ሁሉ ደፍጠጥ አድርጎ በኃይል ረገጣት። አይጅሎ፣ ለነገሩ ፋራ ስለሆንክ ምንም አይገባም። አስመራ ተወልደ ያደክ ብትሆን ኖሮ ምን ነው በቀመስኳት ነበር የምትለው። ያንን አስጎምጂ ገላ ምን ነው ለሰከንድ ቢሆን በታቀፍኩት ብለህ ነበር የምትጸጸተው። አንተ ግን የመጣው ከክፍለ ሀገር ነው። እሺ በቃ አሁን ራሴን አታሳምነኝ። ኤርትራዊ አይደለም ልበል? ምን ነው ይሄን ያልተቆረቆርክላቸው? ኢትዮጵያዊት መሆን አልረሳህ እንዴ? ብትሆንስ ኢትዮጵያዊት መሆን ወንጀል ነው እንዴ? ኢትዮጵያዊት በመሆኗ ብቻ ያንን ዘግናኝ ግፍ በእሷ ላይ መፈጸም አለበት እንዴ? ምንድነው የምታወራው? በል በገዛ እጅ ሌላ ጣጣ ሳታመጣ አርፈ ተቀመጥ። በ30 ዓመቱ የጦርነት ጊዜ ሴት እህቶቻችን በየመንገዱ፣ በየቤቱ፣ በየንጉራንጉሩ፣ በየስርቻው እየተደፈሩ ስቃያቸውን እየተቀበሉ ፍዳቸውን ያዩት በኢትዮጵያን ወታደሮች መስሎኝ። በዚያን ጊዜ በተፈጸመባቸው አሰቃቂ ግፍ የተነሳ እስካሁን ህይወታቸውን ተበላሽቶ የቀረው ሴት እህቶቻችን ብዛት የትየለሌ ነው። በግድ ካላገባችሁን ብለው በፋሺስታዊ ተግባር አንገቶቻቸውን አርደው በየድልድዩ የጣሏቸው ሴት እህቶቻችን ብታይ ኖሮማ መፈጠርህን ነበር የምጠላው። እና ምን ለማለት ፈልገ ነው? በቀላ ነው ያስከው? መበቀል አስፈላጊ ከሆነማ በማን ላይ ነው የምትበቀለው? አሁን ሰላም ስጠኝ። ከዚህ በላይ ምንም መስማት አልፈልግም። ከፈለግ እንደ ልማድ ኤርትራዊ አይደለህም ብለ ዜግነቴን ንጠቀኝ። ኤርትራዊነት ይሄ ከሆነ ደግሞ ባፍንጭ ይወጣ። በጣም ታሳዝናለህ። በቃ የሳዋ ሰልጣኝ ስለሆንክ ነው እኮ የማይገባ። እንደኔ ታጋይ ብትሆን ኖሮ ሳትወድ በግድ ጭካኔን ትማር ነበር። ለማንም ጠላት እንዲያትራራም ነበር። ልበ ደንዳና ነበር የምትሆነው። በ30 ዓመቱ ጦርነት የተካፈሉት ታጋዮችን ሁሉ ለጭቁን ህዝብ የማይራሩ ልበ ድንጋዮች ነበሩን የምትለኝ ያለኸው? እነዚያ ሁሉ ደግሞ አጥንታቸውን ከስክሰው መስዋዕት የሆኑት ውድ ታጋዮቻችን ለዚህ መሰል ጭካኔና አሰቃቂ ፋሽስታዊ ተግባርን ለመፈጸም ነበር እንዴ? አንተስ ከበሮ እየደለክ ስለ ነጻነትና ስለ ሰላም እየዘመርክ በድል ስትገባ ገዢዎቻችን የፈጸሙትን ግፍ ለመድገምና ለማደስ ነው እንዴ? ያንተን እንጃንጂ እኔ ታጋይ የምለው ለሰው ልጅ ገደብ የሌለሽ ፍቅር ያለውና። ቆይ እስቲ ረጋ በል። አንድ የገረመኝ ጥያቄ ልጠይቅህ። እንዲህ በሙሉ ልብ መንግስታችንና ኤርትራዊነታችንን የምትሳደበው ማንን ተማምነህ ነው? ሌቱ የማይነጋ መስሎ ነው ወይስ አልጠየቅበትም ብለህ ነው? ነገ ኃላፊዎችን ያስጠራ ጊዜ ግን አላልኩም እንዳትል ልብ አርክ። እንደ ሴት ቁጭ ብለህ ስትሸና እንዳላይ። ልጅቷ የምታዋጣ ከሆነ የዚያኔ እናያለን። ለመጨረሻ ጊዜ የምነግር ነገር ቢኖር ልጅቷ በኤርትራውያን መደረጓ እስከ ዘላለሙ በእድሏ መጸጸት ሳይሆን መኩራት እንዳለባት ነው። እነሱ እሷን ሳይጠየፉ እንደ ሰው ቆጥረው ስለተገናኟት ሰው የሆነች ያህል ተናግሮ ሳይጨርስ ጓደኛው በጥፊ ያጠናገረው። ጥፊው ጠንካራ ከመሆኑ የተነሳ በዚያ ጨለማ መሃል ከአይኑ ላይ የሆነ የመብረቅ ብልጭታ የሚመስል ነገር ታየው። ምንም እንኳን ባልጠበቀው እርምጃ ለጊዜው ተናደደ ቢሆንም እሱም ለመልስ ምትፈጣን ነበር። እናም በደም ፍላት በወሰደው እርምጃ ወዲያውኑ ተጸጽቶ ፈዞ የቀረውን ጓደኛውን ሳይታሰብ በያዘው ጠመንጃ ሰደፍ አናቱን ተረከከው። ጓደኛው
መሃል አናቱን የተሰነጠቀ ያህል ነዘረው። በዚህም ነፍስ ስቶ በቁመቱ ሙሉ ሲዘረጋ እሱ ከወንጀሉ ነፃ ለመሆን ወደ ጥበቃ ክፍሉ ፈረጠጠ። ይሄኔ ነበረ ሳሙኤል እፎይታ መንፈስ በረጅም የተነፈሰው። አጋጣሚው እጅግ አሳዛኝ ቢሆንበትም ላልተወሰነ ርቀት ለመሸሽ የሚያስችለውን አጋጣሚ በመሆኑ ግን ምንም አልመሰለውም። መንገድ ላይ ምንም ችግር አላጋጠመውም። በረሃው አሁንም በአስፈሪ ጸጥታ እንደተዋጠ ነው። ሰውነቷን ደብቃ ጭልጭል የሚለውን ብርሃኗን ስትለግሽ ያመቸችው ጨረቃም አልፎ አልፎ ጥፍት ትላለች እንጂ አሁንም አለች። ከዋክብቶቹ ሰማዩ ላይ ሆጭ ብለው በብርማ ጨረራቸው እየተጣቀሱ ነው። ሳሙኤል ከኮንቴነሩ አጠገብ ሲደርስ ይበልጥ ትንፋሹን አጠፋ። ሽጉጡን አቀባብሎ ጎንበስ ብሎ አካባቢውን አሰሰ። ቅርጻቸው እንጂ መልካቸው በቅጡ የማይታይ ከኮንቴነሯ በር ቀኝና ግራ የተቀመጡት ሁለት ወታደሮች ድምጻቸው አይሰማም፣ እንቅስቃሴ የማይታይባቸው። እንቅልፍ ወስዷቸዋል ይሁን ወይስ ሐሳብ ይዘው ሳሙኤል ማወቅ አልተቻለውም። በዚህም ሁኔታቸውን አጣርቶ ተገቢውን እርምጃ ለመውሰድ ስለፈለገ በጥንቃቄ ተራምዶ አልፏቸው ሄዶ በኮንቴነሯ ጀርባ በኩል ዞሮ ተጠጋቸው። እናም የኮንቴነሯን ጠርዝ ተገን አድርጎ በዛች በኃይል ተጉረብርባ ዙሪያዋን በተቋቆረችው ቀኝ አይኑ አሻግሮ ተመለከታቸው። ቅድም ወደ ጊዜያዊ ጽሕፈት ቤት አድርሶት ባለቀየው እንደ ውሻ ተባሮ የተመለሰው ወታደር የኮንቴነሯን ግድግዳ ተደግፎ እልም ባለ እንቅልፍ ውስጥ ወድቋል። ከቀኙ በኩል ጠመንጃውን ተንተርሶ ጉልበቱ ላይ ተደፍቶ የተኛውን ወታደር ደግሞ ታርዶ እንደሚያጣጥር በግ ያንኮራፋል። ሳሙኤል ጠባቂዎቹን ያሉበት ሁኔታ ለአፍታ ከተመለከተ በኋላ ለአልጋነሽ ጥብቅና ቆሞ ሲከራከርላት ከነበረው ወታደር የወሰዳትን ጠመንጃ ከእግሩ ስር በጥንቃቄ ያስቀመጣት። ከዚያም የሰርቀ ብርሃን ድምጽ ማፈኛ የተቀመጠላትን ሽጉጥ አስተካክሎ ያዘና ግማሽ አካሉን በኮንቴነሯ ግድግዳ በኩል ቀኝ እጁን በመስደድ በቀኝ አይኑ አነጣጠረ። መጀመሪያ ወደ ላይ አንጋጦ አፉን ከፍቶ የተኛውን ወታደር ነበር ኢላማ ያደረገው። ገና ከእንቅልፉ ሳይነቃና ምን እንደደረሰበት እንኳን በቅጡ ሳያውቅ አንገቱ ላይ ተመቶ ከኮንቴነሯ ግድግዳ እየታከከ ሽብልል ብሎ ተጋደመ። ለዚያም የሚያንኮራፋውን ደግሞ በዚያው ፍጥነት አናቱ ላይ ሰደደበት። እሱም ላፍታ በታፈነ ድምጽ አጓራና ጠቅለል ብሎ ወደቀ። ሳሙኤል ሁለቱም መሞታቸውን ካረጋገጠ በኋላ ከአንዱ የእጅ ባትሪ ወስዶ ያለ መቆለፊያ የተዘጋውን የኮንቴነሯን በር በርግዶ ወደ እስረኞቹ ዘለቀ። እስረኞቹ ድቅድቅ ባለ ጨለማ ውስጥ ተኮራምተው ጋደም ብለዋል። አብዛኞቹ እንቅልፍ አይናቸው ላይ አልተኳለም። ሳሙኤል ባትሪውን አብርቶ እስረኞቹን እየተራመሰ በጥድፊያ ወደ አልጋነሽ አመራ። እሷም እንደ አብዛኞቹ ወደ ግድግዳው ዞራ ተጋድማለች። አልጋነሽ አንቺን እኮ ነው፣ ትሰሚያለሽ? ከአልጋነሽ በኩል ምንም የተሰጠ ምላሽ አልነበረም። አልጋነሽ፣ እኔ ቄስ ነጽራብ ነኝ፣ ቶሎ ተነሽና እንሂድ፣ ፈጠን በይ። በተጣደፈ ድምጽ ትከሻውን እየነቀነቀ አከታትሎ ቢወዘውዛትም አሁንም መልስ አጣ። አልጋነሽ፣ ሰዎቹ ሳይመጡ እንሂድ እንጂ። እንሂድ የሚለውን ቃል የሰሙ እስረኞች በአግራሞት ጨለማው ላይ አፈጠጡ። እንሂድ ከማለቱ ጮክ ብሎ መናገሩ ይብስ ያስገረማቸው ይመስላል። ከአቅራቢያው ከወገቡ በላይ እርቃኑን ተቀምጦ የነበረው አንድ ጠይም ወጣት ግን በአባባሉ ተገርሞና አይኖቹን አፍጥጦ ዝም አላለም። በፍርሃት እያንሾካሾከ ነበር ግራ መጋባቱን የገለጸው። ቄስ ነጽራብ፣ የት ነው የምትሄዱት? ጠባቂዎች የሉም እንዴ? ሳሙኤል ሐሳቡ ሁሉ ከአልጋነሽ ላይ ስለነበር ወጣቱ የተናገረውን ልብ አላለም። ወጣቱ መልስ ሲያጣ ጊዜ አይኖቹን በፍርሃት ወደ በሯ አቅጣጫ እያንከራተተ ለጥቂት ጊዜ ዝም አለ። ፍርሃት የተሰማው ቢሆንም ከዚያ ሲኦል ቤት ለመገላገል ኃይለኛ ጉጉት ስለነበረው ግን ከተቀመጠበት እያመነታ ተነስቶ በቀስተኛ አካሄድ ወደ በሩ አዘገመ። ከዚያም ገርበብ ባለው በር ላይ ቆሞ አንገቱን ብቻ በማስገግ ወደ ውጭ ተመለከተ። ጠባቂዎቹ በሚያሳዝን አኳኋን በአፍ ጢማቸው ተደፍተው መርጋት ያልጀመረ ትኩስ ደማቸው ከአንገታቸው በዝግታ ይፈሳል። ይህንን ክስተት አይቶ ከድንጋጤው ሳይመለስ
በከፊል ደስታ እየቦረቀ ወደ እስረኞቹ ዞርና ወንዳታ ቄስ ብሎ ጮኸ። ቄስ ንጽራ ወታደሮቹን ዘርረው ነፃ አውጥተውናል። ሌላ ጠላት ከመምጣቱ በፊት እድሉን መጠቀም አለብን። ከዚህ የበለጠ እድል መቼውንም ስለማያጋጥመን አሁኑን ማምለጥ ይኖርብናል። የአገሬ ልጆች ቶሎ በሉ እንሂድ። ወጣቱ ካናቴራውን መደረብ እንዳለበት እንኳን ትዝ ያለው አይመስልም። ድፍረት ሰጥተው አብረውት የሚሸሹ የተወሰኑ ሰዎች ነበር የሚጠብቀው። ስታንቀላፋ የቆየችው ኮንቲነር ትርምስምሷ ወጥቷል። ከፊሉ ተኝቶ የሚያልም እየመሰለ ግራ ተጋብቶ በድንጋጤ ፈዟል። እኩሌታው ደግሞ ከደስታው ብዛት ማልቀስ ጀምሯል። አንዳንዶቹ የራሳቸውን ሕይወት ብቻ ማዳን ስለሚፈልጉ እየተጫጫሁና እየተራገጡ ወደ በር መሮጥ ይዘዋል። ሕፃናቶቹ አሞራ እንዳዣንበበባቸው ጫጩት እያለቀሱ ከእናቶቻቸው ጉያ ስር ተሸጉጠዋል። እነዚያ እናት የለሽ ሁለት ምስኪን ሕፃናት ብቻ ነበሩ እርስ በርሳቸው ተቃቅፈው አንጀት በሚበላ ዜማ እያለቀሱ አይኖቻቸውን የሚያንከራትቱት። ማንም ልብ ብሎ ያስተዋላቸውም የለም። ሁሉም በየፊናው ስለራሱ ሕይወት ብቻ ነበር የሚያስበው። ግፊያውን መመከት አቅቶት የወደቀው እንኳን አንሻ አልነበረውም። እርግጫውን ችሎ መጨረሻ ላይ ከወደቀበት መነሳት ይችል ዘንድ ለጌታው ኃይል እንዲሰጠው ነበር አብዝቶ የሚጸልየው። ሳሙኤልና አልጋነሽ ከወደ ጥግ አካባቢ ስለነበሩ ማንም የገፈተራቸውም ሆነ የረጋገጣቸውም አልነበረም። እንደው ትርምሱ ከነጭራሹ ልብ አላሉትም። ሳሙኤል ሽጉጡን ከአጠገቡ አስቀምጦ በአንድ እጁ ባትሪ በሌላኛው እጁ ደግሞ የአልጋነሽን ትከሻ ይዞ ፊቱን ወደ እሷ አዞረው። የሰራ አካላቷ እንደ በረዶ ቀዝቅዟል። ሁሉም የሰውነት ክፍሏ በድን ሆኗል። ሳሙኤል ግን ያየውን አይቶ ማመን አልቻለም። እውነታውን ለመቀበል ዝግጁ አልነበረም። እጆቹ የተንቀጠቀጡበት እንባ እየተናነቀውና መሪር ሐዘን እየወረረው አልጋነሽ ሲል ስጋት እያናጠው በሹክሹክታ ጠራት። አቤት ልትለው ግን አልቻለችም። ስለዚህም ባትሪውን ጥሎ ትንፋሿን ለመስማት ጆሮውን ከአፍንጫዋ ላይ አስጠጋው። ጸጥ ብላለች። እንደገና ዝቅ ብሎ የልብ ምቷን አዳመጠ። ያው ነው። አልጋነሽ በፈጠረሽ ስሚ፣ በምትወጃ ቅድስት ድንግል ማርያም ተለመኝ፣ ውሸቴን ነው በይኝ። በዚህ ጣፋጭ አንደበትሽ አባ አለው ብለሽ ድምጽሽን አሰሚኝ። እግዚአብሔር ባንቺ ላይ ለመጨከን መብት የለውም። ይወድሻል እኮ ዘርዕሰና እየጠበቀሽ ነው። አልኪ በሱ ላይ ጨክነሽ መሄድሽ ነው። ልበ ቡቡሩሩ አልነበርሽ ወይ? ሆዴ ይህንን የመሰለ ጭካኔ ከየት ተማርሽው? ሳሙኤል ነፍስ ካወቀበት ጊዜም ጀምሮ እንዲህ ከውስጥ ስቅስቅ ብሎ ሲያለቅስ ለመጀመሪያ ጊዜ ነበር። እስረኞቹ በላይ ሆነው እየተተራመሱ ወጥተው ስላለቁ ኮንቲነሯ ጭር ብላለች። ሳሙኤል በዚያ ማንም አይዞ ባይ በሌለበት ባዶ ክፍል ብቻውን ከአልጋነሽ በድን ደረት ላይ ወድቆ በመሪር ሐዘን ይናጣል። ጣምራ የሆኑ ከዓይኖቹ ላይ እንደ ዝናብ የሚወርዱት ወፋፍራም የእንባ ዘለላዎች የአልጋነሽን ቀሚስ ማራስ ጀምረዋል። አሁንም ቢሆን ሞቷን በጸጋ ለመቀበል ህሊና አልፈቀደለትም። በዚያ መሃል ነበር የጥላቻና የበቀል ቅላጽ የተሞላበት ኃይለኛና ጨካኝ ድምጽ ከበስተጀርባው ሲጮህ የተሰማው። አንተን ነው እኮ አትሰማም እንዴ? የሳሙኤል አካላት ወዲያውኑ ተሸማቀቀ። ትንፋሹም ቀጥ አለው። የሰማው ድምጽ የሴት ድምጽ ነው። ድምጹ ምንም እንኳን በጥላቻ መንፈስ የተዘነዘረ በበቀል ስሜት የተመረዘ ጨካኝ ቃና ያለው ቢሆንም ለዓመት ያክል በቅርበት ሲሰማው ለቆየው ሳሙኤል ግን እንግዳ አልሆነበትም። ልጅቷ ኃይለኛ ብርሃን ያለው ዘመናዊ ባትሪ ወደ እሱ አቅጣጫ አብርታበታለች። ሳሙኤል ሽጉጡንም አግኝታው ይሆን ብሎ ቢጠራጠርም ተስፋ ባለመቁረጥ ቀስ ብሎ እጁን ሽጉጡን ካስቀመጠበት አካባቢ ሰደደ። እንዳትንቀሳቀስ አለዛ ትበላሻለህ አለችው። ልጅቷ በቆጣ ኃይለኛን ድምጿን እንደ ነጎድጓድ ያስገመግማል። ሳሙኤል እጁን ቀስ አድርጎ መለሰ። ተነስና ቁም። ልቡ እየዘለለበት እንደተባለው በሚንቀጠቀጠው እግሮቹ ዘግ ብሎ ተነስቶ ቆመ። እጅን ወደ ላይ አድርግ፣ ፊትን ወደ እኔ መልስ። አጉል እንፈራገጣለሁ ብትል ደምክን ነው የምጠጣው። ሳሙኤል አሁንም በዝግታ ፊቱ ወደ እሷ መለሰ። ባትሪውን አይኖቹ ላይ ስላበራችበት ግን መልኳን ሊያይ አልቻለም። አይኖቹ ተጥበረበሩበት። አባዲት እዚህ መሆኔን እንዴት አወቅሽ? አላት ትንፋሹን ቁርጥ እያለበት። ሙት ነፍስ ለማዳን እየተክለበለበ መጥቶ እጇ ላይ መውደቁን ያንገበገበው ይመስላል።
ድምፁ እዚህ መሆኑን ቢያስታውስ ኖሮ ብርቱ ጥንቃቄ አድርግ እንደነበር አስታውሷል። በዝንጉነቱም ክፉኛ ተጸጸተ። ያኔ ከሻምበል ሰመረ ጋር እሷንም ደርቦ አለመምታቱ ትልቅ ስህተት እንደፈጸመ አድርጎ ቆጠረው። በጸጸት ተርገበገበ። ሆኖም አሁን እንደምንም አድርጎ የዘረጋችበትን ወጥመድ በጣጥሶ እንደሚወጣ ነበር የሚያስበው። እዚህ መሆኔን አውቄ አይደለም የመጣሁት፣ እዚህ መሆንክን አውቄ አይደለም የመጣሁት አንተ ስልብ አለችው በጩኸት። የአባቴ ደም ግን በአጋጣሚ እጄ ላይ ጣለው። ሳሙኤል አንድ ነገር ያነቀው ይመስል ጉሮሮን ለማስለቀቅ እየሞከረ አሁንም ልትበቀኝ ትፈልጊያለሽ አላት። ለምን አልበቀለም? ለአንዲት ደቂቃ ስላንተ ጥሩነት አስቤም አላውቅም። ስሩን መሬት እንደቀበረው ካሮት ያደፈጥኩት ከተጠያቂነት ነፃ የሚያወጣኝን እንዲህ ያለ አጋጣሚ ስጠብቅ ነበር። እስከዛው ግን ስልብ መሆንክን አውቄ በየቀኑ በስሜትህ እጫወት ነበር። እርቃኔን አይተ ምራቅን ስትውጥ እንዴት ነበር ደስ የሚለኝ። ዛሬ ደግሞ እስከናካቴ ወደ ገሃነም እሳት ሸኝቼ የበቀል ጥማቴን አረካለሁ። ግን እዚህ እንዴት ልትመጣ ቻልክ? ለአፍታ አይኖቹን ቦዘዝ አድርጎ ዝም አላት። አንቺስ እንዴት ልትመጪ ቻልሽ? ኢትዮጵያዊት ነሽ እንዴ? መስላለሁ? ሰመረን ገድለ ስትሸሽ ይሄ የገዛ ጥላውን የሚጠራጠር መንግስት የእሱን ሬሳ ብቻ ይዞ የሚሄድ መስሎ ነበር። አስሮ እንደሚያሰቃየኝ አልገመትክም? ህይወቴን እኮ አበላሽተዋል፣ ጎርተኸኛል አለችው በጩኸት ፊቷን በመሪር ጥላቻ አቆሳትራ። ከታሰርኩበት ጨለማ የወጣሁት የበደልኩትን መንግስት እንደምክስ ቃል ከገባው በኋላ ነው። እናም ግዳጅ ተሰጠኝ። ግዳጁ ትግራይ ገብቼ ማሌሊትን መሰለል ነበር። 3 ወር ሙሉ ልዩና አድካሚ የሆነ ስልጠና ከተከታተልኩ በኋላ ይሄው እንደምታየው ኢትዮጵያዊት ተመስዬ እዚህ መጥቻለሁ። እናም ግዳጅ ተሰጠኝ። ግዳጁ ትግራይ ገብቼ ማሌሊትን መሰለል ነበር። 3 ወር ሙሉ ልዩና አድካሚ የሆነ ስልጠና ከተከታተልኩ በኋላ ይሄው እንደምታየኝ ኢትዮጵያዊት ተመስዬ እዚህ መጥቻለሁ። በነገው ዕለት ወደ ሀገራቸው ከሚሸኙ አጋሚዎች ጋር እንደምሸኝ ነበር የተገለጸልኝ። ከመሄዴ በፊት ግን ላሲዝ ነበር። ወታደሩ ያስጠራ ጊዜ አጋሚዎቹ እንዳይጠረጥሩኝ ፈራው እንጂ ማንነቴን ልነግረው ነበር። ሀገራቸው ስገባ ቢያሲዙኝስ? ለ30,000 ናፍቃ ስል ለምን ህይወቴን ልጣ? ከኮንቴነሯ አልፍ ብሎ ራቅ ካለ አካባቢ በርከት ያለ የጥይት ድምጽ ሲንጣጣ ተሰማ። ጸጥ ብሎ ያመሸው በረሃ ወዲያውኑ በጥይት ሩምታ ተናወጠ። እስረኞቹ ሲሸሹ የዕለቱ የጥበቃ ወታደሮች ደርሰው እንደፈጇቸው ለሁሉም ግልጽ ነበር። አባሪት ግን ምንም አልመሰላትም። ሳሙኤል ባደረበት ብስጭት ፊቱ እየተለዋወጠ ታዲያ ለምን ገረፍሽ ሲል ጠየቃት። ሳታስበው ተወርውሮ እላይዋ ላይ ለመከመር ወይም እግሩን አመናጭቆ ባትሪውን ለማስጣል ነበር ሐሳቡ። ምን ነው ከአጋሚዎች ጋር ስትሰነብት ደደቦንክ እንዴ? የተገረፍኩትማ ላለመጠርጠር ነው። እዚያ ደረቅ አገራቸው ስገባ ትግራይነቴን አምነው እንዲቀበሉኝ ታስቦ ነው። ይህን ሁሉ ግን ለምንድን ነው የምትነግሪኝ? ጭስስ እንደምትል ስለማውቅ ነው። ደግሞ ሰማ አልሰማ ምን ታመጣለህ? ለሰማይ ቤት ስንቅ ይሁን አለችው በፊት ድምጽ። ይልቅ አታረሳሳኝና እንደምን ብለህ እዚህ ልትገኝ እንደቻልክ ንገረኝ። እሺ መጀመሪያ ባትሪውን ዞር አድርጊልኝ አላት አይኖቹን ከፈት ዘጋ ያደረገ። ፍልሚያውን ለመጀመር በተጠንቀቅ ላይ ስለነበር ልቡ ደረቱን በርቅሳ ልትወጣ ደርሳለች። ስትፈልግ እስከነ ሚስጥር ገደል ገባ። በዚህ ቅስፈት ለመተኮስ እንደተዘጋጀች ገባው። ወዲያውኑ ቀልጠፍ ብሎ ደመነፍሱን በግራ በኩል ገልበጥ አለና ተወረወረ። ሆኖም ሰማይ ላይ ያለ ጥይቱ ቀደመችው። ደረቱን ሰንጥቃ ስትገባና ዥው ብሎ ሲወርቅ አንድ ሆነ። ተስፋ መቁረጥ ፊቱን እያለበሰውና ክፉኛ እያጣጣረ ለመነሳት ተውተረተረ። አልቻለም። አንዴ ጮኸና ተመልሶ ወደ መሬት አዘቀጠ። አይኖቹ ብርሃን አጥተው ተስለመለሙ። ቀስ በቀስ መላ ሰውነቱ እየቀዘቀዘ የልቡ ትርታ እየደከመ ፊቱ እየከሰመ ሆኖም መጪውን ብሩህ ጊዜን አሻግሮ የሚያየው ንቁ ህሊናው እየፈካ እየደመቀ እየጎላ በዝነ ልቡ ነው ይህንን እያዳመጠ ይታየኛል። ጭቁኑ ወገኔ ወደ ዓላማ የለሽ ደም ማፋሰስ የሚከቱትን ገዢዎቹን
ማንነታቸውን አብጠርጥሮ ሲያውቅ ይታየኛል። ያ ወገኔ እስከ መቼ ተረግጠን እንገዛለን? እስከ መቼ ነፃነታችንን ባሮች እንሆናለን ብሎ ለሐቀኛ ለውጥ ሲታገል ይታየኛል። በእነዚህ የግል ዝና ጥመኞች ራስ ወዳዶችና ፋሽስቶች ላይ አንድ ሆኖ ሆ ብሎ ሲያምጽ ይታየኛል። በህዝባችን ጫንቃ ላይ ተንሰራፍቶ ያለው የጭቆና መረብ ሲበጣጠስ ይታየኛል። ጥሬው እየከሰመ እየደበዘዘ እየደከመ ጨርሶም እየጠፋ ሄደ። በኤርትራ ምድር ላይ ግን እንደ ገደል ማሚቱ ከዳር እስከ ዳር እያስተጋባ ነበረ። ጥሬው እየከሰመ እየደበዘዘ እየደከመ ጨርሶም እየጠፋ ሄደ። በኤርትራ ምድር ላይ ግን እንደ ገደል ማሚቱ ከዳር እስከ ዳር እያስተጋባ ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 66 የመጽሐፉ የመጨረሻው ክፍል ነበረ። አብራችሁን ስለነበራችሁ እያመሰገንን ለምትሰጡን ሐሳብ አስተያየትም ከፍተኛ ምስጋናን እያቀረብን በሌሎች ትረካዎች እስከምንገናኝ እስከ ሳምንት መልካም ሳምንት